መንግስት የህዝብን የኑሮ እውነታ በቁጥር ጨዋታ ከመሸፈን ይውጣ። ዶክተር ደሳለኝ ጫኔ ባለፉት 5 ዓመታት የህዝቡን የኑሮ ስቃይና የመንግስትን መዋቅራዊ ድክመቶች በቅርበት ሲታዘቡ መቆየታቸውን የገለጹት የፓርላማ አባል ዶክተር ደሳለኝ ጫኔ በጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስት ላይ ጠንከር ያሉ ትችቶችንና ጥያቄዎችን ጠይቀዋል። ስድስተኛው የፓርላማ ዘመን 5ኛ ዓመት የማጠቃለያ የመንግስት ሪፖርት በቀረበበት ወቅት ንግግር ያደረጉት የህዝብ ተወካዩ መንግስት በተለያዩ አካባቢዎች የቀጠሉትን የሰላም እጦቶችና የፖለቲካ ምህዳሩን መጥበብ ችላ በማለት በኢኮኖሚ ስኬት ስም በቁጥር ጨዋታ እያቀረቡ ህዝቡን እያደነጋገሩ ነው ሲሉ ወቅሰዋል። በተለይም የማይክሮ ኢኮኖሚ ማሻሻያ ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ያሳጣና መካከለኛውን የቤተሰብ መደብ ያጠፋ ስውር ራብ መውለዱን ገልጸዋል። በትምህርት ዘርፍም በኩል የታየው የ12ኛ ክፍል ተማሪዎች የ92 በመቶ መውደቅ ሲሉ የገለጹት ዶክተር ደሳለኝ ይህ አሳሳቢ ውጤት የመንግስትን የትምህርት ስርዓት መዋቅር ኪሳራ የሚያሳይ በመሆኑ ትምህርት ሚኒስቴር ሊጠየቅ ይገባል ብለዋል። አያይዘውም በሀገሪቱ ሰብአዊ ቀውስ እያለ መረጃ ማጣራት በሚል ሰበብ የእርዳታ ፈላጊዎችን ቁጥር ወደ 2.3 ሚሊዮን ዝቅ ተደርጎ መቅረቡ እውነታውን የማይወክል የፖለቲካ ቁጥር ማሳያ ነው ሲሉ ነቅፈዋል። ተወካዩም እንደ መፍትሄ ያቀረቡት መንግስት ትኩረት ከኮሪደር ልማትና ከሪዞርቶች ግንባታ በመቀነስ ወደ መሰረታዊ አምራች ኢንዱስትሪዎችና ወደ ማህበራዊ ሴፍቲኔት ፕሮግራም እና ሁሉንም የታጠቁ ኃይሎች ያካተተ እውነተኛ ብሔራዊ ፖለቲካ ድርድር እንዲደረግ ነው። በመጨረሻም ጠቅላይ ሚኒስትር ችግሩን በኃይል ከመፍታት ወጥተው ህዝቡን በአዲሱ 2019 ዓ.ም በተግባር ላይ የሚችለው ግልጽ የሰላም የጊዜ ሰሌዳና የቁርጠኝነት እንዲያብራሩ በይፋ ጠይቀዋል።